እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ብዙዎች ዘንድ መነጋገሪያ ስለሆነው የአብርሃም ግሬስ እና የሩታ ጉዳይ አዳዲስ መረጃ ይዘንላችሁ ቀርበናል። አብርሃም ሩታ በእውነት ታርቋል ወይ? ቀድሞ የሚጠበቀው ትልቅ የሽምግልና ውሳኔ ምንድነው? ሄርሜላስ በድጋሚ ብቅ ማለቷ ለምን አስፈለገ? እነዚህና ሌሎች ጉዳዮችን በዝርዝር እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ፣ ቪዲዮን ላይክ ማድረግ ጀምሩ። ወደ ዋናው ዜና ስንገባ የአብርሃም የሩታ ጉዳይ አሁንም የሽማግሌዎች እጅ ላይ ነው ያለው። ይሄ የሽምግልና ሂደት ለአራተኛ ጊዜ እየተሞከረ ሲሆን አሁን ላይ ግን ነገሮቹ በጣም ተስፋ ሰጪ እንደሆኑ መረጃዎች ደርሰውናል። ባለፈው ጊዜ ሁለቱም በሽምግልናው ላይ ፊት ቀርበው በግልጽ ተነጋግረዋል። አሁን የሚጠበቀው የመጨረሻው ትልቅ ቀጠሮ መጪው ቅዳሜ ነው። በዚህ ቀጠሮ ላይ አብርሃምና ሩታ ልዩነታቸው ተፈቶ ወደ ትዳራቸው ይመለሳሉ ተብሎ ብዙዎች ዘንድ ከፍተኛ ተስፋ ተጥሏል። ይሁንና በሽምግልናው ላይ ደግሞ በመሃል ብዙዎች ግራ ያጋባ ነገር ተከስቷል እና የትዳራቸው መናጋት ዋና ምክንያት እንደሆነች የምትጠቀሰው ሄርሜላ በድጋሚ ከአብርሃም ጋር በቲክቶክ ቪዲዮ ስትታይ ብዙ ነገር ታዝበናል። ይሄ አጋጣሚ አብርሃምን ለምን ወደ ህሊናው አይመለስም የሚሉ ወቀሳዎችን አስነስቷል። አብርሃም ከሄርሜላ ጋር ያለው ግንኙነት እንዲቋረጥ ለሩታ በተደጋጋሚ ቃል ቢገባም አሁንም ያየነው ነገር ግን ሽምግልናውን ላይ እንቅፋት እንደሆነ ብዙዎች ሰግተዋል። ሩታ በበኩሏ እስካሁን ድረስ የፍቺ ጥያቄ አለማስገባቷን አረጋግጣለች። ይህም የሆነበት ምክንያት ለአብርሃም አንድ የመጨረሻ እድል መስጠት ስላስፈለገና ትዳሯን ለማዳን በማለት ተስፋ ነው። እስቲ የሚሆነው ነገር በመጨረሻ ብለን እናያለን። ሩታ በአሁን ሰዓት ላይ ወደ አዲስ አበባ ተመልሳ ነገሮችን ለማስተካከል ዝግጁ መሆኗንና ልጇን በሰላም ለማሳደግ እንደምትፈልግ እየተነገረ ይገኛል። አብርሃም ይህን እድል ተጠቅሞ ወደ ቤተሰብ ይመለስ ይሁን የሚለው ደግሞ የሁላችንም ጥያቄ ነው። እውነት ነው። ሌላው የሚገርመው መረጃ ደግሞ በቀድሞ የሽምግልና ሂደት ላይ አንድ አቤልና ብሩክ ያሉ የቀረቡ ጓደኞች ይገኛሉ ተብሏል። የሚጠበቀው እስቲ ይህንን እነሱስ መገኘታቸው ነገሩን ያወሳስበዋል እንጂ አያስተካክለውም የሚል አስተያየቶችን በተስፋ እየተነገሩ ይገኛሉ። እንግዲህ የሁለቱም እርቅ ልጃቸውም ሆነ ለቤተሰቦቻቸው ትልቅ ትርጉም አለው። እኛም የቀድሞ ውጤት በጉጉት እንጠብቃለን። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አብርሃም ቃሉን ጠብቆ ይመለሳል ወይንስ ሄርሜላ አሁንም እንቅፋት ትሆናለች? አስተያየታችሁን ኮሜንት ላይ አስፍሩልን። ለዛሬ የያዝነው መረጃ ይህን ይመስላል። ስለተከታተላችሁን እናመሰግናለን። ሰላም ጤና ለሁላችሁም ይሁን።